ሰላም የጌታ ሰላምና ጸጋ ለሁላችሁ ይሁን። ኑ የእግዚአብሔርን ቃል አብረን እናንብብ። የሮሜ ሰዎች ምዕራፍ 11። እንግዲህ እግዚአብሔር ሕዝቡን ጣላቸውን እላለሁ? አይደለም፣ እኔ ደግሞ እስራኤላዊ ከአብርሃም ዘንድ ከቢንያም ወገን ነኝና። እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም። መጽሐፍ ስለ ኤልያስ በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ አታውቁምን? ጌታ ሆይ ነቢያትህን ገደሉ፣ መሠዊያዎችንም አፈረሱ፣ እኔ ብቻዬን ቀረው፣ ነፍሴንም ይሸዋታል። ነገር ግን አምላካዊ መልስ ምን አለው? ለበዓል ያልሰገዱትን 7,000 ሰዎች ለእኔ አስቀርቻለሁ። እንደዚሁም በአሁን ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ። በጸጋ ከሆነ ግን በስራ መሆኑ ቀርቷል፣ ጸጋ ያለዚያ ጸጋ መሆኑ ቀርቷልና። እንግዲህ ምንድን ነው? እስራኤል የሚፈልጉትን አላገኙም፣ የተመረጡት አገኙት። ሌሎች ደነዘዙ፣ እንዲሁም በዓይኖቻቸው እንዳያዩ ጆሮቻቸው እንዳይሰሙ እግዚአብሔር የእንቅልፍን መንፈስ እስከ ዛሬ ድረስ ሰጣቸው ተብሎ ተጽፏልና። ዳዊትም ማዕዳቸው ወጥመድና አሽከላ መሰናከያ ፍዳ ይሁንባቸው፣ ዓይኖቻቸው እንዳያዩ ይጨልሙ፣ ጀርባቸውንም ዘውትር አጉብጥ ብለዋል። እንግዲህ የተሰናከሉ እስኪወድቁ ድረስ ነውን እላለሁ? አይደለም። ነገር ግን እነሱን ያስቀናቸው ዘንድ በእነሱ በደል ለአሕዛብ መዳን ሆነ። ዳሩ ግን በደላቸው ለዓለም ባለጠግነት፣ መሸነፋቸው ለአሕዛብ ባለጠግነት ከሆነ ይልቅንስ መሙላታቸው እንዴት ይሆን? ለእናንተ ለአሕዛብ እናገራለሁ። እኔ የአሕዛብ ሐዋርያ በሆኑ መጠን የሆኑትን አስቀንቼ ምናልባት ከእነሱ አንዱን አድን እንደሆነ አገልግሎቴን አከብራለሁ። የእነሱ መጣል ለዓለም መታረክ ከሆነ ከሙታን ከሚመጣ ሕይወት በቀር መመለሳቸው ምን ይሆን? በኩራቱ ቅዱስ ከሆነ ቡሄው ደግሞ ቅዱስ ነው። ስሩ ቅዱስ ከሆነ ቅርንጫፎቹም ቅዱሳን ናቸው። ነገር ግን ከቅርንጫፎቹ አንዳንዱ ቢሰበር አንተም የበረሃ ወይራ የወይን የሆነ በመካከላቸው ገብተህ ከእነሱ ጋር የወይራ ዘይት ከሚወጣው ስር ተካፋይ ከሆነ በቅርንጫፎቹ ላይ አትመካ። ብትመካባቸው ግን ስሩ አንተን ይሸከመሃል እንጂ ስሩን የምትሸከም አንተ አይደለህም። እንግዲህ እኔ እንድገባ ቅርንጫፎቹ ተሰበሩ ትል ይሆናል። መልካም፣ እነሱ ካለማመን የተነሳ የተሰበሩ፣ አንተም ከእምነት የተነሳ ቆመሃል። ፍራ እንጂ የትዕቢትን ነገር አታስብ። እግዚአብሔር እንደተፈጠሩት ለነበሩት ቅርንጫፎች ይራራላቸው ካልሆነ ለአንተ ደግሞ አይራራልህም። እንግዲህ የእግዚአብሔር ቸርነትና ጭከና ተመልከት። ጭከናው በወደቁት ላይ ነው። በቸርነቱ ግን ጸንተ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው። ያለዚያ አንተ ደግሞ ትቆረጣለህ። እነዚህን ደግሞ ባለማመናቸው ጸንተው ባይኖሩ በዛፉ ውስጥ ይገባሉ፣ እግዚአብሔር መልሶ ሊያገባቸው ይችላልና። አንተ በፍጥረቱ የበረሃ ከነበረ ከወይራ ተቆርጠ እንደ ፍጥረት ሳትሆን በመልካም ወይራ ከገባ፣ ይልቁንስ እነዚያ በፍጥረታቸው ያሉት ቅርንጫፎች በራሳቸው ወይራ እንዴት አይገቡም? ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ ይህን ምስጢር ታውቁ ዘንድ እወዳለሁ። የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል አንዳንድ በኩል የሆነባቸው፣ እንደዚሁም እስራኤል ሁሉ ይድናል። እንዲህ ተብሎ እንደተጻፈ መድኃኒት ከጽዮን ይወጣል፣ ከያዕቆብ ኃጢአተኝነትን ያስወግዳል። ኃጢአታቸውንም ሲወስድላቸው ከእነሱ ጋር የሚገባው ኪዳን ይህ ነው። በወንጌልስ በኩል ስለ እናንተ ጠላቶች ናቸው፣ በምርጫ በኩል ግን ስለ አባቶች ተወዳጆች ናቸው። እግዚአብሔር በጸጋው ስጦታና በመጥራቱ አይጸጸትምና። እናንተ ቀድሞ ለእግዚአብሔር እንዳልታዘዛችሁ አሁን ግን ካለመታዘዛቸው የተነሳ ምሕረት እንዳገኛችሁ እንዲሁ በተማራችሁበት ምሕረት እነሱ ደግሞ ምሕረትን ያገኙ ዘንድ እነዚህ ደግሞ አሁን አልታዘዙም። እግዚአብሔር ሁሉን ይምር ዘንድ ሁሉን ባለመታዘዝ ዘግተዋልና። የእግዚአብሔር ባለጠግነትና ጥበብ እውቀቱ እንዴት ጥልቅ ነው! ፍርዱ እንዴት የማይመረመር ነው! ለመንገዱ ፍለጋ የለውም። የጌታን ልብ ያወቀው ማን ነው? ወይስ አማካሪው ማን ነበር? ወይስ ብድራቱን ይመልስ ዘንድ ለእነሱ አስቀድሞ የሰጠው ማን ነው? ሁሉ ከእርሱ በእርሱ ለእርሱ ነውና ለእርሱ ለዘላለም ክብር ይሁን፣ አሜን። ጸጋ ለሁላችሁ ይብዛ።